ማህበራዊ ሚዲያ በአግባቡ ከተጠቀምነው በጣም ጠቃሚ ነገር ነው። ያለ አግባብ አጠቃቀሙ ካላወቅንበት ደግሞ በጣም የሚጎዳ መሳሪያ ነው ልበለው። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ተወዳጅ ቤተሰቦች የእግዚአብሔር ሰላምና ቸርነት በያላችሁበት በዘት ይበለላችሁ። ዛሬ ስለ ማህበራዊ ሚዲያ አንዳንድ ነገሮች ሼር ላደርጋችሁ ነው የመጣሁት። እናንተ ደግሞ ሀሳብ መስጫ ላይ ማስቀመጥ ይቻላል። እኔ ደግሞ ሀሳቤን ሼር ላደርጋችሁ። ማህበራዊ ሚዲያ በአግባቡ ካልተጠቀምን ማህበራዊ ሚዲያ ላይ ፖስት የምናደርጋቸው ሼር የምናደርጋቸው ነገሮች በማስተዋል የተሞላ ካልሆኑ በጣም የሚጎዳ ነገር ነው። አንዳንድ ጊዜ ማህበራዊ ሚዲያ ላይ ወደ ማህበራዊ ሚዲያ ወደ ሶሻል ሚዲያ ስንመጣ የሆነ ሰው ዩቲዩብ ክሬት አድርጎ ስለመጣ የሆነ ሰው ዩቲዩብ ክሬት አድርጎ እየሰራ ስኬታማ ስለሆነ እኛም ሌላኛውም ሰው ክሬት አድርጎ ስኬታማ ለመሆን ሲመጣ ብዙ የሚያጎለው ነገር ብዙ የሚያበላሸው ነገር አለ። ምክንያቱም ቅድሚያ ወደ ሶሻል ሚዲያ ከመምጣት በፊት ስለ ሶሻል ሚዲያ በደንብ ሰርች አድርጎ በደንብ ማወቅ በደንብ ማጥናት። ሶሻል ሚዲያ እንዴት ነው የምንሰራው? ሶሻል ሚዲያ ላይ ጥቅሙ ስለ ሶሻል ሚዲያ ጥቅሙንም ጉዳቱንም በደንብ ዲቴል አውቀን ወደ ሶሻል ሚዲያ ብንመጣ የተሻለ ነው እላለሁኝ፣ እንደኔ ሀሳብ ማለት ነው። አንዳንዶቻችን ወደ ሶሻል ሚዲያ ስንመጣ ሳናስተውል ዝም ብለን የሆነ ነገር እንሰራለን፣ ፖስት እናደርጋለን። ያ ነገር ደግሞ ነገ የሚጎዳ ሊሆን ይችላል። ዛሬ እኮ ላይሆን ይችላል። አሁን ለምሳሌ አዲስ ጀማሪ የሆኑ ዩቲዩበሮች የሆኑ ዩቲዩበሮች እኛ የምንለቃቸው ነገሮች ቫይራል ላይወጡ ይችላሉ፣ ብዙ ሰው ጋር ተደራሽ ላይሆኑ ይችላሉ። ነገ ኢንተርኔት የያዘውን ነገር አይለቅም። ነገ የሆነ ሰው ጋር ሊደርስ ይችላል። የሚጎዳ ነገር ከሆነ ማለት ነው። በተለይ ጥሩ ያልሆነ ነገር ከሆነ ደግሞ በጣም ሶሻል ሚዲያ ላይ የመንሰራፋቱም የመብዛቱ ነገር አለ። ያን ነገር ደግሞ በጣም በጥንቃቄ ሶሻል ሚዲያ ስንጠቀም የምንናገራቸው ነገሮች ሊሆን ይችላሉ። ሼር የምናደርጋቸው ነገሮች በጣም በጥንቃቄ የተሞላ ብናደርግ መልካም ነው እላለሁ። ይሄ የኔ ሀሳብ ነው። አንዳንድ ልጆች እዚህ ዩቲዩብ ብቻ ላይም ሳይሆን ሌላ ፕላትፎርም ላይ ብዙ የተመለከትኳቸው ነገሮች ስላሉ ነው። አንዳንድ ልጆች ወደ ሶሻል ሚዲያ ይመጡና ሶሻል ሚዲያ ላይ በቃ የሆነ ነገር ሰፖርት ተደርገው ሶሻል ሚዲያውን በጣም ያነቃቃቸውና ስራ እንዲሰሩ ይደረጋሉ ማለት ነው። በቲክቶክ ምናምን እና እዛ ላይ ያም ሶሻል ሚዲያ ነው፣ ይሄም ሶሻል ሚዲያ ነው። ምንም ልዩነት የለውም። እዛ ጋር ሲሰሩ ለምንድን ነው የመጣሁት እዚህ ጋር ለምንድን ነው ህዝቡ ለምን ሰፖርት አደረገኝ? ለምንድን ነው እየሰራው ያለሁት? እኔ አንድና አንድ ሰፖርት የተደረግኩት ለመስራት እስከሆነ ድረስ ስራና ስራዬ እንጂ መናገር የሌለብኝን ነገር ሰዎች መናገር አንዳንድ ንግግሮች ስንናገር ማህበራዊ ሚዲያ ላይ አንዳንድ ንግግሮች ስንናገር ብሔርን ከብሔር አንዱ ጋር ያለውን እንዲህ የሚያገናኝ ነገሮች አንዳንዶቻችን ያለ ማስተዋል እንናገራለን። ይሄ ግን ጥሩ አይደለም። ይሄ የሚጎዳ ነገር ነው። አንዳንዴ ስለ ሃይማኖት ሳናውቅ ስለ ሃይማኖት የምንናገር ሰዎች ስለ ማህበራዊ ሚዲያ ላይ ስልኩ በእጃችን ላይ ነው ብቻ ብለን ስለ ሃይማኖት የሚያስተምር ሰው ያስተምር፣ መማር አለብን። ግን የማታውቁትን ነገሮች አንዴ ስለ ሃይማኖት፣ አንዴ ስለ ዘር፣ አንዴ ስለምን የማትገቡበት ቦታ የሌለ ብዙ ልጆች አላችሁ። እንደዛ አይነቱ በጣም ይጎዳል። ይሄ በጣም ነው የሚጎዳው። ዛሬ ላይመስል ይችላል እንጂ በጣም ይጎዳል። ማህበራዊ ሚዲያ ስንጠቀም በአግባቡ ከተጠቀምነው በጣም ተጠቃሚ እንሆናለን። እሱንም ለምሳሌ ያህል ፍጹም ላይ የቀረበች የ16 ዓመት ታሪክ ሼር ያደረገች እህት ያንን ታሪክ ስሰማ በጣም አዝኜ ነው የሰማሁት። እስከ ቪዲዮ መጨረሻ ድረስ አብሬያት ስታለቅስ እያለቀስኩ ነበር የጨረስኩት። በሁለተኛው ፓርት ደግሞ ስትመጣ ደስ ብሏት የዛኔ በቃ መተንፈስ ፈልጋ ነው መታ ሼር ያደረገችው ያንን የ16 ዓመት ታሪክ የተረከችበት አንግል በጣም በቃ ልብ ይነካል። እና ያንን ነገር ሼር አድርጋ ማህበረሰቡ
ኢትዮጵያዊነትን የሰው ፍቅርን ያገኘችበት መጀመሪያ ላይ ብቸኝነት ስሜት ነው የሚሰማት አይደል? በጣም የብቸኝነት ስሜት ነበረ ሲሰማት የነበረው። በብዙ አንግል በጣም ብዙ ነገር ነበረ የጎዳት ያንቺን እህት ማለት ነው። በኋላ ላይ ግን በፓርት 2 ስትመጣ ስቃ ስትመጣ እኔም አብሬ ያስቃለሁ ሁለት ለመናገር ያ ምንድነው ማህበረሰብ ለበጎ ነገር ነው። አያችሁ እዛ ጋር ለበጎ ነገር ነው የተጠቀሙት። ለበጎ ነገር መጠቀም ምን ያህል ጠቃሚ እንደሆነ ለማሳየት ያክል ነው። እዛ ጋር ለበጎ ነገር ነው የተጠቀሙት ያን ሶሻል ሚዲያ ማለት ነው። ማህበረሰቡ እንዴት አይዞሽ እኔ እህት ሆንሻለሁ፣ እኔ ወንድም ሆንሻለሁ፣ እኔ አለሁ ብሎ ብዙ ሰው ሰፖርት ሲያደርጋት ብዙ ሰው በገንዘብ ብቻ አይደለም በነገራችን ላይ ሰፖርት የሚደረገው ሰው በሐሳብ አይዞሽ እኔ ያለሁልሽ እኔ እህትሽ ነኝ መባል በጣም ትልቅ ነገር ነው። ከዛ ከድባቴ ከዛ ከዲፕሬሽን ውስጥ ከዛ ካለችበት ሞመንቱ ከብቸኝነት ስሜት ውስጥ ያወጣታል። አያችሁ ለመልካም ነገር ስንጠቀም እንዴት መልካም ነው። ለመልካም አይደል የተጠቀምነው መልካም ነው። ሰው በጎ ባልሆነ አንግል ደግሞ ስንጠቀምም እንደዛው ነው። አንድ የምንናገራት ንግግር ኦር አንድ ያልሆነ ንግግር ተናግረን አንዱን ከአንዱ የሚያጋጭ አንዱን ከአንዱ ማለት የፈለኩት ገብቷቸዋል። አንዱን ከአንዱ የሚያጋጭ ነገር ሼር ስናደርግ ብዙ ሰው በእኛ ንግግር እኛ እኮ ሳናስተውል በተናገርነው ንግግር የ2 ደቂቃ ወይ የ3 ደቂቃ ንግግር ሊሆን ይችላል። በዛ ነገር ብዙዋኖቹ ይባሉበታል። እኛ ለምሳሌ ኢንተርኔት ስላለን ብቻ ስልኩ እጃችን ላይ ስላለ ብቻ መናገር ያለብንን መናገር የሌለብን ዝም ብለን አፋችን እንዳመጣልን የምንናገር ከሆነን እኛ እዚህ ጋር ቁጭ ብለን በተለይ ከኢትዮጵያ ውጭ ሆነን ብዙ ንግግር የምንናገር ሰዎች አንዱን ከአንዱ በተለይ ማህበራዊ ሚዲያ ላይ ስንሆን መናገር በጣም ስቆር በቃ አላረለ የምንናገራቸው ነገሮች የተጠበቁ መሆን አለበት። በማስተዋል የተሞላ መሆን አለበት እና ማህበራዊ ሚዲያ ስንጠቀም በአግባቡ እንጠቀም። በተለይ ጀማሪ የሆናችሁ ዩቲዩበሮች ደግሞ በርቱ፣ ጠንክሩ፣ ስሩ። ስትሰሩ ወደ ማህበራዊ ሚዲያ ከመምጣታችሁ በፊት ሰርች አድርጉ። ማህበራዊ ሚዲያ አጠቃቀም ጉዳቱስ ምንድነው? ጥቅሙስ ምንድነው? የሆነ ሰው ስኬታማ ስለሆነ ብቻ አይደለም። ደግም በዚሁ ደግሞ አያይዤ አንድ ቪዲዮ ክሬት አድርጋችሁ ሼር አድርጋችሁ ቪዲዮ ጥራት ላይ ኖሮ ይችላል ቪዲዮ ምናምን እሱ አይደለም ሐሳባችሁ ነው የሚታየው። ያንን ሐሳብ ሼር ስታደርጉ የመጀመሪያችሁ አይደል ወይ አንደኛ ቪዲዮ የሁለተኛ ሶስተኛ ቪዲዮ ሊሆን ይችላል። የዛኔ ጥሩ ያልሆነ አስተያየት ቢሰጣችሁ ምንም አይደንቃችሁ። የተቀመጠ ሰው ምን አስተያየት ይሰጣል? ኦሬዲ ኮኔ እንደዚህ ቁጭ ብዬ ካለሁ ማን አስተያየት ይሰጠኛል? ማንም አይሰጠኝም። ከሰራው እየጣርኩ ከሆነ አንድ ሁለት እያልኩ ከሆነ ጥሩ ያልሆነም አስተያየት ቢሰጠኝ እሰይ እየሰራው ስለሆነ ነው የተተቸውት። ኦኬ አትችይም ብባል እየሰራው ስለሆነ ነው አትችይም የተባልኩት። እየሰራ ያልሆነ ሰው ማን ነው አትችይም የሚለው ኦር አትችልም የሚለው ማን ነው? ማን ጥሩ አመለካከት ቢሰጥ እየሰራ ስለሆነ እየሰራሽ ስለሆነ ነው። ሶ የመጀመሪያ ጀማሪ ስትሆኑ ብዙ ነገር የተሟላ ላይሆን ይችላል። ከአነጋገር ሊሆን ይችላል፣ ሼር የምታደርጉ ነገር ሊሆን ይችላል። በዛ ነገር ላይ ማስተዋል እንዳልኳችሁ ነው። ከዛ ባለፈ ደግሞ የሰው ንግግር አይስበራችሁ። የሰው አትችይም ማለት ጥሩ ያልሆነ አመለካከት ቢጽፉላችሁ ያ ነገር አይስበራችሁ። የሰው ንግግር የሰው ጥሩ ያልሆነ ንግግር ቢናገሯችሁ ወደፊት እንዲገፋችሁ ነው እንጂ ወደ እንቅፋት ሲያደናቅፋችሁ መቼም ወደ ኋላ እንዲያትደው አይደለ ወደፊት ነው። ስለዚህ ሰዎች ጥሩ ያልሆነ ንግግር ቢናገሯችሁ ወደፊት ያራምዷችኋል እንጂ ወደ ኋላ ለመመለስ አትሞክሩ እላችኋለሁ የኔ ተወዳጆች። ዛሬ ስለ ማህበራዊ ሚዲያ እንደው የኔ መልከታ ያክል ነው ሼር ያደረኳችሁ። እንደው እንዲህ አንዳንድ ጊዜ ማህበራዊ ሚዲያ ላይ ዞር ስትሉ የምታዩት ነገር አንዳንዶች የማይመለከታቸውን የሚናገሩትን ታያላችሁ። አንዳንዶች ደግሞ የእውነትም የሚመለከታቸውን ነገር በቃ አላረን እንደዛ አይነት ስታዩ ነው እንትን የምትሉትና ብዙ ነገሮች እያየሁ ስለሆነ ይሄን ነገር ሼር ላደርጋችሁ የወደድኩት።
ይሄንን ሐሳቤን ከተመቻችሁ የቪዲዮ ከተመቻችሁ ላይክ ያደረጋችሁ አበረታቱኝ። አዲስ የሆናችሁ ለዚህ ቤት አዲስ የሆናችሁ ደግሞ ኮሜንት ላይ ሰብስክራይብ ያደረጋችሁ ኮሜንት ላይ ደግሞ ይሄ እኔ ሐሳቤን በዚህ መልኩ ሼር አድርጌያችኋለሁ። እናንተ ደግሞ የእናንተን ምልከታ ሐሳባችሁን ማህበራዊ ሚዲያ የእውነት በአግባቡ ካልተጠቀምነው ይጎዳናል፣ በአግባቡ ከተጠቀምነው ደግሞ ይጠቅመናል። ጥቅምና ጉዳቱን መለየት የሚለውን ሐሳባችሁን እናንተም በኮሜንት አስፍሩልኝ። የኔ ሐሳብ ይሄንን ይመስል ነበረ። ከኔ ጋር ቆይታ ስላደረጋችሁ እጅግ አድርጌ አመሰግናለሁ። በሌላ ሐሳብ በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ብዝት ይበልልኝ። አበረታቱኝ። ሰላም ለእናንተ ይሁን።